ሰላም ጤና ይስጥልኝ እንደምን አላችሁ ልዩ ነኝ ልዩ ስሜ ልዩ ይባላል እና ዛሬ እሁድ ነው የእሁድ እንደሞላችንን ላካፍላችሁ መጥቻለሁ ኦኬ ዛሬ ፕሮግራማችን በጣም ብዙ ነው ያው እሁድ የሳምንት መጀመሪያ ስለሆነ ሳምንቱ እንዴት ነበር እናንተ ጋር ያው ከብዙ ሆሊዴዎች በኋላ በዓሎች በኋላ የተቀበልነው ሳምንት ነበርና ለኔ ታፍ ነበረ በጣም ብዙ ነገሮች የበፊቱ ሩቲኔ ላይ ለመመለስ በጣም ከብዶኝ ነበር እናንተ ጋር እንዴት እንደነበረ አሳውቁኝ ኮሜንት ላይ ባለፈውም ደግሞ ሰፖርት ስላደረጋችሁኝ አመሰግናለሁ የዛሬ ቁርሳችን ፉል ነው ፓፓ ነው ይሰራልን ኦ ማይ ጋድ ዋው በጣም እናመሰግናለን እንደዚህ የማንቀራረብ ኢኖቬሽን ነው በጣም እናመሰግናለን እንቁላል ፉል እና ደግሞ ኪያር ነው ቲማቲም አለው ፉሉ ሽንኩርት አለው በጣም የተመጣጠነ ይመስላል እና ይሄንን ይመስላል ዛሬ ይሄንን በልተን ነው ወደ ቸርች የምንሄደው ሎሚ አትርሱ ሎሚ ሁሌ እንትን ጋር በጣም አሪፍ ነው ከፉል ጋር ፍሌቨሩንም ኢንሃንስ ያደርጋል በዛ ላይ ደግሞ ሆዳችን እንዳይከብደን እንዳይወጠር እንዳይነፋ ያደርጋል ማለት ነው ይሄ ሌላው የፉል ቲፕስ ነው ወደ ቀን ውሏችን እንሄዳለን ዮኒቲ so nice ወደ ቸርች ለመሄድ እሁድ ስለሆነ ተዘጋጅተን እየወጣን ነው ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ ናና እንስማ ቃል እንስማ እንሂድ ሲሉ ደስ አለኝ ይባርከኛል Stop it. Get some help. ልጅ እያለን የምንዘምረው ማለት ነው ሂልሶም ቸርች ነው የምንሄደው What? Bro, what are you talking about, man? ህፃን እያለን በልጅነታችን ጊዜ ማለት ነው ዋው እና ዛሬ ትንሽ ፀሐይ ትንሽ ሳይሆን ለበረዶ ጊዜ በጣም ቆንጆ ፀሐይ ወጥቷል በጣም ቆንጆ ነው ሰማዩ ጠረት ብሏል እንዳሳየዋችሁ ቀደም ብሎ ሆኗል ስንት ነው ቴምፕሬቸር -1 ነው የዛሬ ሳምንቱ -10 ነበረ ዛሬ -1 ነው ፀሐዩ ጌታ ኢየሱስ ወይ ባይዘው ድምጹ መኪና ውስጥ ስንሆን የሆነ የሚረብሽ ነገር አለ ለድምጽ ጥራት ይቅርታ እንጠይቃለን እናንተ ደግሞ ሰፖርት አድርጋችሁኝ ደግሞ የሆነ ውጤት ስናገኝ ደግሞ የድምጹን ሲቹዌሽን እናሻሽላለን የተለያዩ አፓራተሶች በመግዛት ማለት ነው አይ ካራንገባም so good Du kan lyssna på gåvan, men om du tar emot gåvan så kommer du gå härifrån oförändrad.
Det är därför jag vet att det talar till så många människor just nu som behöver sätta saker och ting till rätta. Som du känner igen dig. Kolla runt så kommer jag lyfta upp din hand. Du ser, vill du ta med mig i bönen? Jag behöver säga ja till Jesus. ፊካ ልናረግ ነው ያ አሁን አጥሚት እንሰራለን ማለት ነው ከዛ ለበረዶ እንወጣለን ማለት ነው አብራችሁን ቆዩ ልጆች ደግሞ በሶ እናረጋለን በሶ እናረጋለን
Was it? ገና ይቀመሳል። Oh. ዋይ አይዞሽ ፔርሙስ ውስጥ ክታቱ ነው የሚለው በጣም ትኩስ ነው። Let's go. Cheers papa. Cheers. Wow, it was very nice. So lovely. እጄን ፊልም ማድረግ አልቻልኩም። አይዞሽ አታስቢው እንደ ቅዝቃዜ አድርገሽ ካሰብሽ ይበርድሻል። ፕላስ 20 ነው ብለሽ አስቢ Oh God. አሁን ጨርሰን ወደ ቤታችን እየተመለስን ነው። ስዊዲሾች እንደሚሉት መጥፎ አለባበስ እንጂ መጥፎ አየር የለም ይላሉ እና እውነታቸውን ነው። ጥሩ ለብሶ ተናርጎ መምጣት በጣም አሪፍ ነገር ነው። እንዳወደዳችሁ ተስፋ እናደርጋለን። ቤት ተመልሰናል። አሁን ደግሞ ለሳምንታችን የሚሆን ምሳ መቋጠርበት ጊዜ ነው። ሳምንቱን ሙሉ በጣም ቢዚ ስለሆንኩኝ እንደዛ ነው ማደርገው። ምሰራው የሽምብራ ሳላድ ታውቁታላችሁ ብዬ አስባለሁ። ይሄንን ቻናል የምትከታተሉ ቤተሰቦቼ በጣም ብዙ ነገር የሚያቀል ነው። ቤት ውስጥ ባለኝ የማይበላሹ በመንላቸው አትክልቶች ነው የምሰራው። ፍሪጅ ውስጥ አስቀምጠዋለሁ ማለት ነው እና በሚመጣው 2 ቀን በቃ ይበላል ሳላዱ። ከዛ ደግሞ በዝኩኒ በካሮት የምሰራው የሚት ሶስ ነው፣ የስጋ ሶስ። እሱን በመኮሮኒ በሩዝም እንበለዋለን ማለት ነው። ስጋም አለው። ያው ከአትክልቱ ከፕሮቲኑ ለማድረግ እሞክራለሁ በተቻለ መጠን ማለት ነው እና አሳያችኋለሁ መጨረሻ ላይ ማለት ነው፣ እንዳይረዝምብኝ ቪዲዮ ማለት ነው። ምቾትና የማደላደል ስሜት አንድ ነጸብራቅ ነው። ከሁሉም በላይ በሽፍነ ዘመናቸው ከከብቶች ጋር መጋደል ለወቅራት ደንዳላ ፋይናንስ ደርሷል። እንዳለ ምግባችንን ሰራርተናል ማለት ነው። የዛሬው ውሏችን ይሄንን ይመስል ነበረ። እንደተጠቀማችሁበት ተስፋ አደርጋለሁኝ። ያው በስደት ላይ ያለ ሰው ሁሉ በጣም ብርቱ ነው። ይሄም ካላችሁበት ነገር ኢንስፓየር ያደርጋችኋል ብዬ አስባለሁኝ። ያበረታታችኋል። የጀመራችሁትን ነገር ጠንክራችሁ እንድትቀጥሉ ይረዳችኋል ብዬ አስባለሁ። ስለተከታተላችሁኝ አመሰግናለሁ። አበረታቱኝ። ባይ